አንድ ትንሽ ልጅ ለአባቷ ስትል አውሬ ቤት ገብታለች። ምን ይገጥማት ይሆን? አስደሳቹን የልጅቷ መጨረሻ ለማየት ታሪኩን አብረን እንከታተል። ይህን ቻናል ሰብስክራይብ እና ላይክ እያደረጋችሁ ሌሎች የአማርኛ ተረቶችን ማግኘት ትችላላችሁ። አሁን ወደ ተረቱ። ከዕለታት በአንድ ቀን በጣም ሩቅ በሆነ ምድር ውስጥ አንድ ውቢት የምትባል ደግና ብልህ ልጅ ትኖር ነበር። ውቢት ያሉትን ሀብቶች በሙሉ አጥቶ ደሃ ከሆነው አባቷና ከሁለት ታላላቅ እህቶቿ ጋር ትኖር ነበር። የውቢት እህቶች ከማንኛውም ነገር በላይ የሚያምሩ ልብሶችንና የሚያብረቀርቁ ጌጣጌጦችን ይወዱ ነበር። ውቢት ግን ስለ ሀብት ብዙም አትጨነቅም ነበር። መጽሐፍትን ማንበብ፣ አበቦችና በአትክልት ስፍራ ውስጥ በጸጥታ መጓዝ ትወድ ነበር። ሁል ጊዜም ቤተሰቦቿን ስራ ታግዝ ነበር እና ሁሉንም ሰው በትህትና ታናግር ነበር። አንድ ቀን አባቷ ከብዙ ዓመታት በኋላ ወደ ሩቅ አገር ለሥራ የላከው መርከቡ እንደተመለሰ ዜና ደረሰው። መርከቡ ጥሩ ነገር ይዞ እንደመጣ ተስፋ በማድረግ ጉዞ ጀመረ። ከመሄዱ በፊት ሴት ልጆቹን ምን አይነት ስጦታ እንዲያመጣላቸው እንደሚፈልጉ ጠየቃቸው። ሁለቱ ታላላቅ ልጆቹ ወርቅ፣ ሐር፣ ዕንቁ፣ አልማዝ ብለው ጮኹ። ውቢት ግን አባዬ እባክህን አንድ ጽጌረዳ ብቻ አምጣልኝ አለችው። አባቷ ቃል ገባና ተሰናብቷቸው ሄደ። ነገር ግን ከተማ ሲደርስ ብቸኛ የቀረው መርከቡ ባህር ውስጥ እንደሰመጠ አወቀ። እናም ከመቼውም ጊዜ በበለጠ ደሃ ሆኖ ወደ ቤቱ ለመመለስ ጉዞ ጀመረ። ወደ ቤቱ እየተመለሰ ሳለ ጥቅጥቅ ባለ በረዷማ ጫካ ውስጥ መንገድ ስቶ ጠፋ። ፀሐይ ስትጠልቅና ምሽት ሲሆን በዛፎቹ መካከል የሚያብረቀርቅ ምስጢራዊ ቤት አየ። ወደ ቤቱ ሄዶ በሩን አንኳኳ። ግን ማንም ግባ ብሎ መልስ የሰጠው ሰው አልነበረም። ሆኖም ድንገት በሩ ተከፈተና በውስጡ ለሙቀት የተዘጋጀ እሳት፣ ጣፋጭ ምግብና የተዘጋጀ አልጋ አገኘ። አባትየው ወደ ውስጥ ገብቶ ምግቡን በላና አልጋው ላይ አረፍ አለ። ግን ምንም ሰው አልመጣም ነበር። በማግስቱ ጠዋት ከቤት ሲወጣ በአትክልቱ ስፍራ ውስጥ የጽጌረዳ ተክሎች አየ። በጠዋት ጤዛ የተሸፈኑ የሚያምሩ ቀይ ጽጌረዳዎች ነበሩ። አባትየው የውቢትን ጥያቄ በማስታወስ አንድ አበባ ብቻ ቆረጠ። በዛኑ ቅጽበት በድንገት አንድ አስፈሪ አውሬ አባትየው ፊት ቆመ። እንዴት እኔ ግቢ ውስጥ ገብተህ አበባ ትሰርቃለህ? ብሎ አውሬው ጮኸ። ከዛም ምግቤን በላህ፣ በአልጋዬ ላይ ተኛህ እና አሁን ጽጌረዳዎቼን ትሰርቃለህ ሲል ደገመ። አባትየው ይቅርታ ጠየቀ። እንደዚህ ማድረግ አልነበረብኝም፣ ጽጌረዳውን የወሰድኩት ለልጄ ነው አለ። የአውሬው አይኖች አፈጠጡ። መኖር ከፈለግ ሲል ጮኸ አውሬው፣ ሴት ልጅህን እዚህ በምትኩ ላክ። ልጅቷ በፍቃዷ መምጣት አለባት፣ አለበለዚያ አንተም መጥቼ ወስድህና ከዚህ ቤት ዳግመኛ አትወጣም አለው። አባትየው በፍርሃት እየተንቀጠቀጠ ወደ ቤቱ ተመለሰና የተፈጠረውን ለቤተሰቦቹ ነገራቸው። እናም ከሁለቱ ትልልቅ ሴት ልጆቹ አንዷ አውሬ ጋር እንድትሄድ ለመናቸው። ልጆቹ ግን እምቢ አሉ። ውቢት ይህን ስትሰማ አዘነች። እናም አይዞህ አባዬ እኔ እሄዳለሁ አለችው። ስለዚህ ውቢት ለአባቷ ስትል ወደ አውሬው ቤት ሄደች። ግን የሚያስደንቀው ነገር አውሬው ጨካኝ አልነበረም። ሲያያት ልቡ አዘነ። ድምፁ ጎርናና ሆኖ ፊቱ አስፈሪ ቢሆንም ገና ውቢት እንደመጣች በትህትና ተቀበላት። እንኳን ደህና መጣሽ ውቢት ካላት በኋላ ሙዚቃ ከፈተላት፣ ተወዳጅ መጽሐፍ ሰጣትና በሚያምሩ የአትክልት ስፍራዎች እየተንሸራሸረች ከዛም ቀናት እያለፉ ሄዱ። በየቀኑ አውሬው ውቢት ትወጂኛለሽ ብሎ ይጠይቃት ነበር እና በየቀኑ ውቢት በደግነት አይ አውሬው አልወድህምም አልጠላህምም ግን አመሰግናለሁ ብላ ትመልስለት ነበር። ውቢትም በዚህ ሁኔታ አውሬው ቤት ለብዙ ወራት ተቀመጠች እና ውቢት በአውሬው ቤት ውስጥ ባለው ሕይወቷ መላመድና መደሰት ጀመረች። አውሬውም ምንም አያስቸግራትም ነበር። ጥሩ ጓደኛ ሆኗት ነበር። በአትክልቱ ስፍራ ላይ ቀስ እያሉ ይራመዱ ነበር። መጽሐፍትን አብረው ያነቡ ነበር። እናም እየሳቁ ይጫወቱ ነበር። አውሬው ናፍቆቷን በዓይኖቿ ውስጥ አይቶ አሳዘነችውና አባትሽን ልትጠይቂው ትችያለሽ፣ ግን በ7 ቀናት ውስጥ ለመመለስ ቃል ግቢልኝ አላት። እሷም ቃል ገባች። ወደ ቤቷ ስትመለስ አባቷ እሷን በማየቱ በጣም ተደሰተ። እህቶቿ ግን ቀኑባት። ውቢት ምን ያህል ደስተኛ እንደሆነች ሲያዩ ተናደውና ቀንተው የታመሙ በመምሰል ረዘም ላለ ጊዜ እንድትቆይ ያታለሏት። ግን አንድ ምሽት ውቢት አስከፊ ህልም አየች። በህልሟ አውሬው በአትክልቱ ስፍራ ላይ ተኝቶ ሊሞት ሲልና ውቢት እባክሽ ተመለሽ ድረሽልኝ እያለ ሲጮህ አየች።
በፍርሃት ከእንቅልፏ ተነስታ ወደ አውሬው ቤት እየሮጠች ሄደች። ስትደርስ ቤቱ ጨለማ ነበር። ሁሉም ነገር ጸጥ ብሏል። ጽጌረዳዎቹም ደርቀው ነበር። ወደ አትክልት ስፍራው ሮጠች። አውሬው እዚያ ነበር። ለመተንፈስ እየታገለ ያጣጥር ነበር። ኦህ አይሆንም ብላ ጮኸች። ቃል ኪዳኔም በመጣሴ በጣም አዝናለሁ፣ እባክህ አትሙት አለችው። በቁንጮቿ ላይ እንባዎቿ እየፈሰሱ ከጎኑ ተንበረከከች። ምንም ብትመስል ግድ የለኝም፣ እወድሃለሁ አውሬው፣ ካንተ ጋር መኖር እፈልጋለሁ፣ እባክህ አትሙት እያለች ጮኸች። እናም በዚያ ቅጽበት ሁሉም ነገር ተቀየረ። ወርቃማ ብርሃን ግቢውን ሞላው። ግቢው ተናወጠ። ጽጌረዳዎቹ አበቡ። እናም በዓይኖቿ ፊት የአውሬው ሰውነት መለወጥ ጀመረ። ጥፍሮቹ ጠፉ፣ ፀጉሩ ጠፋ፣ ቀንዶቹ ጠፉ እና በቦታው ደግ ዓይኖች ያሉት ቆንጆ ልዑል ሆነ። ውቢት ሲል ፈገግ አለ። እርግማኑን ሰበርሽው፣ ክፉ ጠንቋይ ከረጅም ጊዜ በፊት ወደ አውሬነት ቀይሮኝ ነበር ሲል ተናገረ። ይህ አስማት የሚሰራው አንድ ሰው የአውሬ መልኬን ሳይመለከት በዚህ መልኬ እስኪወደኝ ድረስ ብቻ ነበር አላት። እናም ዕድሜ ላንቺ፣ በፍቅርሽ አስማቱን ሰበርሽው አለ በደስታ እየፈነደቀ። ውቢትና ልዑሉ እጅ ለእጅ ተያይዘው ጨፈሩ። ከዛም ብዙም ሳይቆይ ተጋቡ። እናም አባትየው ከእነሱ ጋር በውብ ቤታቸው ለመኖር መጣ። ስለ ራሳቸው ብቻ ሲጨነቁ የነበሩት ቀናተኛ እህቶች ደግነትና ፍቅር ከሁሉም በላይ እንደሆኑ በከባድ መንገድ ተማሩ። እናም ውቢትና አውሬው ለዘላለም በደስታ ኖሩ። ተመሳሳይና አስደሳች ተረቶችን ለማግኘት ላይክ፣ ሼር እና ሰብስክራይብ አድርጉ። ተረት ከውቡ ጋር